ዘጋው። አረ በሳት በጣም ክፉ ሰው ነሽ። ሰላም ሰላም፣ እንዴት ናችሁ? እንቆቅልሾች ነን። ዛሬም በሌላ ታሪክ ተመልሰናል ይላል። ዛሬው እንግዲህ እስቲ መስመር ላይ መስመር ላይ ያለ ወንድማችን ሄሎ፣ ሰላም እንዴት ናችሁ? ሰላም ነው፣ እግዚአብሔር ይመስገን። እስቲ ታሪኩን ንገረን ባጭሩ አጠር አድርገህ። የዛሬ አንድ 3 ወይ 4 ሳምንት በፊት ነበረ። እሺ። እና ትንሽ በስልክ አውርተን እሺ፣ ጥሩ ቫይብ ነገር ነበረን እና እሺ። የተገናኛችሁት በምንድን ነው ማለት? መጀመሪያ በቲንደር ነው የተገናኘነው። ኦኬ። ቲንደር ብዙ ሰው እያገናኘ ነው። እሺ፣ እሺ። ከዛ በሱ ተገናኝ ትንሽ አወራን በስልክ። ኦኬ። ከዛ ከዛሬ አይ ቲንክ 3 ሳምንት በፊት ይመስለኛል ልንገናኝ ተቀጣጠርንና ተገናኘን። ኦኬ። ከዛ በኋላ ግን ያው እሷም እኔን ማዋራት አቆመች። ግን እኔ ያው ሰከንዴት ፈልጌ ነበር፣ እንድንቀጥል ፈልጌ ነበር። ኦኬ። ስለዚህ እሷን እንድናወራለን ነው የምትፈልገው ማለት ነው? አዎ በጣም ደስ ይለኛል። ኦኬ። ሶ ምንም እንትን ያለ ይመስልሃል? አንተ የምትገምተው ነገር አለ? ለምን ይመስልሃል ያልተሳካው ሰከንዴት? እኔ ምንም አልመሰለኝም በሰዓቱ። በጣም ደስ የሚል ጊዜ ነበር ስንገናኝም ስናወራም። ኦኬ። ያው እሷ ግን የሆነ ያየችው ነገር ይኖር አይኖር አላውቅም። ኦኬ። እስቲ ቼክ እናርጋ፣ እናስገባት ስልክ ላይ። ያ በጣም ደስ ይላል። እሺ፣ ሚውት አድርገህ ትጠብቀናለህ። እሺ። ሰላም ሰላም። እንግዲህ አሁን ቅድም እምቢ ብሎን ነበረ ስልክ፣ ድጋሚ ልንሞክርላት ነው። ድጋሚ አሁን ደውላልናለች። እኛ አላነሳልናትም። መልሰን ስንደውል ታነሳለች ብለን ተስፋ እያደረግን ነው። እሺ፣ እንቀጥል። ነገረው ሚውት አድርጎ ሚውት አድርገዋል። ማን? ሚውት አድርገዋል። አባት እያወራ እንዲህ ይለናል። ሄሎ ሄሎ። አቤት። ቤዛ። ሄሎ ሄሎ። አይሰማው? ይሰማል። አቤት። ቤዛ ነች? አዎ። ሶ ከእንቆቅልሽ ከሚባል የቲክቶክ ቻናል ነበር የምንደውልልሽ። እሺ። ሶ እንትን የምንሰራው ኮንቴንት ምን መሰለሽ፣ ሰዎች ዴት ከወጡ በኋላ የመጀመሪያ ዴት ካደረጉ በኋላ ጥሩ ነው ብለው ያስባሉ። እነሱ አሪፍ ሄዷል ይሄ ዴት፣ ሌላ ጊዜ አገኛታለሁ ብለው ወይ አገኘዋለሁ ብለው ለማግኘት ሲሞክሩ ሳይሳካላቸው ሲቀር እኛን ኮንታክት ያደርጉንና እኛ ለምን ሊያገኛቸው እንዳልቻለ ወይም ለምን ጎስት እንደተደረጉ ቼክ እናደርግላቸዋለን ደውለን። ስለዚህ አንቺን እስቲ ቼክ አድርጓት ትችልሽ ተብለን ነበረች ተልከን ነው። እሺ ባል ሰው ታስታውሻለሽ? አዎ። ከዚህ በፊት ዴት ወጣችሁ ነበረ? አዎ። ሶ ዴት ወተን ነበረ። አሪፍ ሄዷል ብዬ እኔ ያስባለሁ። ለምን እንደሆነ ግን በማላውቀው ሁኔታ ከዛ በኋላ ላገኛት ስሞክር ማግኘት አልቻልኩም እያለን ነው። እና ለምንድን ነበረ መጀመሪያ እንዴት ነበር ዴቱ ላንቺ? ምንም አይልም ነበረ ማለት በደንብ ኢላቦሬት አድርጊልን። ምንም አይልም። ግን ፍቃደኛ ሆኖ ነው እየተቀረጸ ያለው በሚገባ ራሱ ነው ጠይቆልን ያለንም ነው። እሺ እንደዛ ሆነ። እሺ ለኔ መጥፎ ነበር። እሺ ለምንድን ነው መጥፎ የሆነው? ምክንያቱም የት እንደተገናኘን ነግረዋል። የተገናኘነው ቲንደር ላይ ነበረ። እሺ። እና በቃ ብዙ የነገረኝና እዛ ላይ እንትን ያለው ነገርና በአካል ያየሁት ነገር የተለያየ ነበር። ምን ተለየብሽ? እስኪ ንገሪ ትንሽ። በቃ እንትን ለዛ ቲንደር ላይም ከዛ በኋላ ቴሌግራም ላይም ስናወራ የሚልክልኝ የነበረው ፎቶ ምናምን የነበረው መልኩና በአካል ሳገኘው ያለው መልክ አንድ አይነት አይደለም። ኢቭን እንትን የተገናኘነው ካፌ ነበር ነው። ቀድሞኝ ደርሶ የሱ ውጪ ተቀምጦ ነበርና እኔ አልፌው ነው የሱ ጠፍቶኝ ነው የመለሰ። ይሄን ያለ ማለት ነው።
ምን ነው ይሄን ያለ የተለየ ላይክ የራሱ ሌላ ሰው ፎቶ ነው ፖስት ያደረገው ነው ወይስ እንዴት ነው? ነው እኔ ለተፈቶ አይደለም ግን ፎቶን አንደኛ በጣም ኤዲት አድርጎት እሱ በአካል ጥቁር ነው ግን ፎቶ ላይ ቀይ ነው። ግስላው እንደ ሀውስ ግስላ ፎቶ ላይ ቀይ ነው አልሽን። ቆይ ይቅርታ ትንሽ እየታገሽን አውሪን እሺ። እኛ መሀል ላይ ልንቀልድ እንችላለን። እሺ ሶ ፎቶን ኤዲት አድርጎት ነበረ ቀይ መስሎሽ ነበር? ከዛ በኋላ ደግሞ እንትን የነበረው ፎቶስ ላይ በቃ ጸጉሩ ይሄ ጥቅጥቅ ያለ በቃ የሆነ አሪፍ ጸጉሩ ምናምን ነበር የነበረው። ኦኬ ከዛ በቃ ሳገኘው በቃ 4 ፍሬ ጸጉር ናት ያለችው ሞክላላ። አይ እኔ ለዚህ ምን እንደምን አላውቅም። 4 ፍሬ ጸጉር ቢሊጮ ጋር ነው እንዴ አንቺ? ምን በቃ ያው በደም ቢሊጮ ወላ እና ኦኬ ሶ እሺ ከመልኩ ውጪ ግን ሌላ ነገር ጥሩ ነበር። ሶ መልክ ብቻ አይደለም ሰው ዴት እንድታረጊ የሚያደርግሽ አይደል? ያው መልክ ብቻ ሳይሆን ደግሞ እንትን በመጀመሪያ ሳንገናኝ በፊት ስናወራ በፊት በቃ በጣም እንትን ይለኝ ነበረ። አሁን ጫካ ኮፊ ጋር የሆነ ቀን ጫካ ኮፊ ጋር ፓርኪንግ እየፈለኩ ነው ምናምን ብሎ ስልክ ዘግቶብኝ ያውቃል። እንትን እየነዳው ስለሆነ እያወራሁሽ ያለሁት ትራፊክ ታየኝ ምናምን ብሎ ስልክ ይዘጋብኛል ምናምን። ከዛ ልክ የተገናኘን ቀን እንደዚህ ጫፍኝ ሰላም ተባብለን ቁጭ እንዳልኩኝ ተፈራችሁ ግን ታክሲ በጣም አስቸጋሪ ነው ምናምን አለኝ። እንዴ በታክሲ ነው እንዴ መጣው? በጣም ብዙ ታክሲ ነው ምናምን። ቆይ ከመገናኘታችሁ በፊት ነበር ይሄ እንደዚህ መኪና ምናምን ይልሽ? ከመታየታችሁ በፊት? ከመገናኘታችን በፊት በስልክ ስናወራ ኦኬ በቃ መኪና ፓርኪንግ እየፈለኩ ነው እንትን ትራፊክ አየኝ እየነዳው ምናምን መኪና እንዳለው ነበር ያወራኝ ነበር። ቆይ አለኝ ብሎሻል ወይስ እየነዳው? ላይክ እኔ አሁን ለምሳሌ እኔ መኪና ይዛለሁ አንዳንዴ፣ ግን አንዳንዴ ደግሞ በታክሲ እሄዳለሁ። ሶ ምንም ማለት አይደለም። እና የራሴ መኪና ነው ብሎ ዋሽቶሻል ነው ወይስ? አይደለም የራሴ ነው ማለት ነው። ከመገናኘታችን በፊት በብዛት እንደዋወላለን በየቀኑ ረጅም ሰዓት እናወራለን ምናምን። ግን ብዙውን ጊዜ በቃ እየነዳው ነው እንትን እያልኩ ነው ምናምን እንደዛ ይላል። ኦኬ ሞስት ኦፍ ዘ ታይም እንደዛ ይላታል ማለት ነው። ኦኬ ሶ የራሱን ያልሆነ መኪና እንዴት እንደዚህ ያህል ይነዳል ብለሽ አስበሽ ነው? ግን ዳዝን ጋራንቲ ግን እሺ እሱን እሺ ተይው፣ እሱ እንጠይቀዋለን በኋላ ላይ። ሌላ ኤኒ ተርኖፍ በቃ ሌላ አላውቅም። ከአሜሪካ ከመጡ ሰዎች ጋር ነው የምሰራው ምናምን ብሎኝ ነበረ እና ሳገኘው አልመሰለኝም። እሱን እርግጠኛ ሆኜ መናገር ባልችልም የሚመስል ነገር የለውም። አንቺ ጸጉር ያለው ሰው ብቻ ነው እንዴ ከአሜሪካ ጋር የሚሰራው? ቆይ ላይክ ስልሽ ስታይ አሁን እንዳልሽኝ ከሆነ ከአሜሪካኖች ጋር ሰራለው ነበር ያለሽ፣ ግን ደግሞ አጠገቡ ከቀረብሽ በኋላ አልመሰለሽም ብለሽኛል አይደለም? ምኑ ነው ሞር እንዳይመስል ሰራተኛ ከአሜሪካኖች ጋር ሰራተኛ የማይመስልበት ነገር ምንድን ነው? በምኑ ልትይ ቻልሽ? ማለቴ ምኑን አይተሽ ነው? በቃ አነጋገሩ ነው ትንሽ በቃ እንትኑ አይመስልም ብቻ እንጃ። እሺ ዲቤተብል ነው። ላይክ እውነቱንም ውሸቱንም ሊሆን ይችላል። ራሱን ዲፌንድ ሊያደርግ ይችላል። ሶ ሲለያዩስ እንዴት ነበር? እሺ ቆይ ዴቱ ከነዚህ ውጪ እንዴት ነበረ? በቃ የመጀመሪያው ነገር ፈርስት ኢምፕሬሽን ያበላሸው ምንድነው? እንዴት ነው እሱ የሚያስረበት እምነት እኔ ልወደው ይችላል። እሱ አፍሮ እኔ ምንም ልለት አልችልም። ሶ እነዚህ ናቸው ምክንያቶችሽ? ኦኬ ስለዚህ እስኪ እሱ አይደለም ግን እነዚህን እንዳለ አሳልፈሽ ላይክ ዴት ሁለተኛ ዴት ለመውጣት ፈቃደኛ ከሆናችሁ እኛ እንሸፍነዋለን የዛን ዴቱን ወጪ። ሶ ፈቃደኛ ነሽ? አይ አይደለሁኝም። በጣም ይሄን ያህል ያስነበረሽ 30 ሰከንድ ቆይ ውስጥ ድጋሚ እንጠይቃለን። አስቢበት። ይሄ ልጅ እውነትም ከአሜሪካውያኖች ጋር የሚሰራ ልጅ በጣም ታታሪ ልጅ ሊሆን ይችላል።
እንደ ግስ በጣም የሚገርም ፎቶ ኤዲተር ሊሆን ይችላል። አስቢ ውስጥ አሳምኖሻል እኮ በፎቶ በዚህ ደግሞ ለፊቸርም ደግሞ ፋይናንሻሊ ስቴብል ሊሆን ይችላል በደንብ እና ከዛ ውጪ ንግግሩ ምናምን እንዴት ነበረ ፐርሰናሊቲው? ያንን ደስ የሚል አይደለም ግን ዞሮ ዞሮ በቃ ያመልክ የሚለመድም አይደለም። ይህ ጉዲ ወይኔ በላቸው። ኧረ በስመ አብ ኧረ በስመ አብ እናዝናለን። እኔ ወይ ራሴን ወይ የሆነ ነገር ነበር ቆይ ሚዩት አድርጎት ነበር ዘጋ። ኧረ በስመ አብ በጣም ክፉ ሰው ነሽ እንዴ! ዘግቶታል ስልኩን። ዘጋው። አሁን እያየሁት ዘግቶታል። እግዚአብሔር ወይኔ። ሄሎ ቤዛ፣ ሄሎ ቤዛ ይሰማል? እንግዲህ እሱ ገብቶ እንዲያናገርሽ ልናደርግ ነበረ። የፈጠነ ጆሮአችንን ነው የቀረጠፈን አንቺ በጣም አሳዚ። ስለዚህ ነገር አልተሳካም። ሁለተኛ አይኑን ላይ አልፈልግም፣ አይኑን ላፈር ብለሻል። እንግዲህ ቪዲዮ ላይ ታየዋለህ። ቪዲዮ ላይ ሳይወድ በግዱ ያየዋል። እንግዲህ በጣም ይቅርታ ግን ላይክ ስልሽ አንዳንድ ሰዎች እንግዲህ የሚጠብቁት እዛው ሚውት አድርገው ሊከራከሩ ነው አይደለ? እሱ ግን የዘጋበት እንግዲህ እውነት ቢሆን ነው ብዬ አምናለሁ። ተጣሪዎች እውነት ሳይሆን አይቀርም። ያደረገው ነገሮች እውነት ሊሆን ይችላሉ። በጣም እውነት ነው። በጣም መቶ አንቺ በጣም እኔ እንጃ እኛ አንደርስታንድ ልናደርገው ማንችል የሆነ ያየሽው ነገር ቢኖር ነው። ግን በጣም ቴንኪው ለታይምሽ በጣም እናመሰግናለን። ቴንኪው ቻው። ቀጣይ ዴት ላይ አሪፍ ሰው እንዲያጋጥምሽ እንጸልያለን። አሜን። በቃ እናመሰግናለን። እንቆቅልሽን ገብተሽ ፎሎ ማድረግ እንዳረሺ ቲክቶክ ላይ ባይመች ቻው ባይ። ያበደ ነው እናት በስማ ወንዶች እባክህ እንደዚህ አይነት ውሸት አይዋሽም። በቃ እንደዚህ አይነት ቀለል ያለ ውሸት ሊዋሽ ይችላል፣ ወይ ደግሞ ጀስቲፋይብል የሆነ ውሸት አትዋሹ። ሲጀመር እንዴ ከዋሻችሁ ደግሞ ጎበዝ ውሸታም ሁኑ፣ ተለማመዱ ምናምን እንዴ አይደለም። እኔ እኮ አንመክርም። አንድ ግልንገር የሚከራከር መስሎኝ ነበር፣ በእውነት የሚከራከር መስሎኝ ነበር። እንድታውቀው ያክል ይኸው እንድታውቀው ያክል በሙቀት ነው የሰራነው። አዎ በስ ካያችሁን ጨለማ ሆነናል። በሙቀት እየተለበለብን የሰራ ነው። አቃጠልከን፣ አዋረድከን። ለማንኛውም እንቆቅልሽ ነበር። ይመቻችሁ ተመልካቾቻችን። በጣም ይገርማል። የመጀመሪያዎቹ ሰላም። ዛሬ ደግሞ በሌላ ታሪክ ተከስቶናል። እንቆቅልሾች ነን። ያው እንደ ማስታወስ አይጠበቅብንም ብለን ነው በድግምጋሚ። አዎ ዛሬ እሺ፣ አንድ መስመር ላይ ያለች ሪኩዌስት አቅራቢ ያለች። አዎ እሷን እስቲ እንስማት። ሄሎ አቤት፣ እንደምን አለሽ? እግዚአብሔር ይመስገን። እንዴት አለ? በጣም እግዚአብሔር ይመስገን። እስኪ አሁን አየር ላይ ነው ያለሽውና እንደ ሬዲዮ አየር ላይ ነው ያለሽው። ለተመልካቾቻችን ትንሽ በአሳጥረሽ ምትከኛ የምትፈልጊውን ነገር እና ስቶሪውን ንገሪኝ ባጭሩ። ኦኬ እሺ። እኔ የፈለኩትኝ ያው ምክንያት ማወቅ ነው የፈለኩትኝ። በደንብ እየተዋወቅን የነበረበት ጊዜ ነበርና በመሀል ብንመሳወቅ ምክንያት ነው ጀስት የጠፋው አይነት ነገር። ከዛ በኋላም ከአይ ቲንክ ከ7 ወር በፊት ጀስት የጠፋበትን ምክንያት እንደሚነግረኝ ነግሮኝ ስቲል ግን ምንም የሰማሁት ነገር ስለሌለ ከሱ ሪዝኑ ምን እንደሆነ ለማወቅ ነበር የፈለኩት። ኦኬ ከጋዛ ግን ከተቻለ ደግሞ ሪዝኑን ካወቅን በኋላ ቢቻል ሌላ ዴት ነው። ለምን ፍላጎት አለሽ? ናይስ። በጣም ጥሩ። እሺ አሁን እንደውልለታለን። የደወሉላችሁ ደንበኛ ስልክ በጣም ጠሟል። ዛሬ ያነሱ አይደለም ምንም ታወራለህ። ሄሎ እግዚአብሔር ይመስገን ሰላም ነው።
እንዴት ነህ? ከእንቆቅልሽ ከሚባል የቲክቶክ ቻናል ነበር ምን ደውልልህ? እሺ ጫጫታ ውስጥ ነህ መሰለኝ። አንዴ እንትን ትልናለህ። ይመችህ? በጣም ይመችህ። እሺ ሰላም ነህ? መጀመሪያ ደህና ነህ አንተ? ደህና ነኝ። በጣም አሪፍ። የምንሰራው ኮንቴንት ምን መሰለክ? ሰዎች አይ ነው ኮንቴንቱ ምን እንደሆነ ኦኬ ታውቀዋለህ? የኛ ጀግና የመጀመሪያው ሰው ነው። አጫጭበናል ማለት ጠዋት ላይም እያየሁ ነበር ሌላና አይ ነው እና በራሴ ይደርሳል ብለህ ገምተህ ነበር? አይ እሱ ዝም ያስባለኝ አይደል? ማን ነው እያልኩ ነው። ምንድነው የማን ይሁን እያልኩ በጣም ደስ ይላል በእውነት። ጥሩ አጋጣሚ ሶ ስለማን ልንደውልልህ እንደምንችል አናሳጣህም። እኛ ገብቶሃል ግን ጠርጥረሃል? እሺ ጠርጥረሃል ስለማን እንደምንደውል ወይስ ኖ ትጋውነስ ከነኛ? እሺ አሁን የምንደውለው ባሊስ ታውቃለህ? ያ ሶ ለኛ ደውላልን ነበረ እና በየሆነ ሰዓት ላይ በደንብ እናወራ ነበረ፣ ክሎስ ነበርን ምናምን። ግን አት ሰም ፖይንት ሰደንሊ ጠፋብኝ እና እንዴት ብቻ ታውቀዋለህ ታሪኩን ነበር ካንተ በቦታው ትዝ ይላል መቼ ነበር እና ያ ሶ አሁን ለምንድን ነው ይሄ ተከሰተው ብላ ጥያቄ አላት እና እስቲ ካንተ ሳይድ ያለውን ነገር ለመስማት ነው እኛም። ኦኬ አይ ማለት የነበረን ግንኙነት የሆነ እኔም አጋጣሚ አሁን ድምጽ ምናምን ሲሆን ለስራ ከአዲስ አበባ አይደለም ከአዲስ አበባ ወጥቼ ነበርና ኦኬ በመሀላችንም የተፈጠሩ ነገሮች ነበሩ። አንድ ላይ የምናደርጋቸው አክቲቪቲዎች ምናምን ነበሩ። ኦኬ ነገር ግን የሆነ ሳለ እኔ ትንሽ ኦቨር ክራውድድ ላይክ ኦቨርዌልምድ ሆኜ ነበር በራሴ ላይፍ በግል ህይወቴ ማለት ነው። ኦኬ ከእሷ ጋር በነበረው ግንኙነት ሳይሆን በራሴና ሞር ወደ ራሴ ፎከስ ማድረግ ፈልጌ ነበረ እና አይ ቲንክ በመሀላችን ያው አንዳንድ ኤክስፕሌን ማናደርጋቸው ነገሮች የሆነ ነገር የሆነ መቋጫ ነገር ስለማንሰጣቸው ቀን እየገፋ እንትን ይላል። ኦኬ ያው ሳይወራ ይቆያል ማለት ነው። ኦኬ ሶ አንተ ኦቨር ይመስለኛል አሁን እንደዛ ነገር ላይ ነበረ። ኦኬ ሶ በሌላ ነገር ነው ኦቨር ዊልምድ የሆንከው፣ ግን በጊዜው ግን አድሬስ ማድረግ አልቻልክም ነበረ? አዎ በጊዜው ላይክ ኤክስፕሌን ማድረገው ነገር አልነበረም ለሷም ሆነ ሆነስሊ ላይክ ለጓደኞቼም ቢሆን ማለት ነው። ኦኬ እና ላይክ ሪዝኑም ነበረኝ አዲስ አበባ ወጥቼ ወደ ሌላ ቦታ ሆኜ መስራት የነበረብኝና ኦኬ ያንን የሆነ አንዳንዴ ምንም ያህል እንኳን ከሰው ጋር ብትቀርብ ለራስህ ላይክ ዲሲዥን ሜክ ማድረግ አለብህ። ስፔሻሊ ወንድ ልጅ ስትሆን ሪስፖንሲቢሊቲ ሲኖርብህ ቅድመ የምትሰጠው ወይ ቤተሰብ አለ ወይ ራሴ ነው ህይወት ይኖራል። ግን ያው ያንን በሰዓቱ ኦንጎይንግ በነበረበት ታይም እኔ ላይክ ዲሲዥን ሜክ ያደረኩ ወደ ራሴ ላሉት ነገሮች ነው ፎከስ አድርጌ የነበረው እንጂ ያው እንደ ጥፋት መወሰድ አለበት ኤክስፕሌን አለማድረጉ ለዛ ሰው ከማንም ሰው ቢሆን። ኦኬ ግን ያው እንደዛ ስለነበር ነው። ኦኬ ናይስ። ስራ መስራትክን ዲሳይድ ማድረግክን ራስክን ላይፍክን ምናምን ቴክ ኦቨር አድርገህ በራስክ እጅ አድርገህ ለመስራት መሞከር በጣም ሪስፔክታብል ነው። ግን አሁን እንትኖቹ ተረጋግተዋል። አሁን ላይክ ሴትል አድርገሃል፣ አሪፍ ላይ ነክ አሁን ያ ሶ አሁን ኢትስ አ ጉድ ቻንስ አይደለ? አዎ ግን ደግሞ አሁን ስለ አሁን ለምሳሌ እንግዲህ እኛ ጋር ልደውልበት የቻለችበት ምክንያት መቼስ ዝም ብላ ስጠፋ ያው አይ ቲንክ ብዙ ጊዜ ሆኗችኋል አይደለ? አዎ በጣም ብዙ አይ ቲንክ ወደ 7 ወር ይመስለኛል። የእሷን ስም ስታነሳ ሜንሽን ማድረግ ይኖርብኛ አይቀር አላውቅም እንጂ የሆነ ታይም ላይ ጊፍት ተልኮልኝ ነበረ እንደዚህ የሆነ ፐርሰናሊ ካወራ ነው ነገር አንጻርና ኖርማሊ እንደውም ፒሲ ባግ አለኝና እሱ ውስጥ ነው ያስቀመጥኩት። ስራ ላይ ሆኜ ተደውሎልኝ እኔ ያለበት ቦታ ነበረ ዲሊቨሪ ተደረገልኝ። እሺ እና ቱ ቢ ኦነስት ላይክ አይ ሪሜምበር ላይክ የሆነ ኮምፕሊትሊ ፎርጋት ያረኳት ሰው ምናምን አይደለችም። ያ ጊፍት እስካሁንም ድረስ ቦርሳዬ ውስጥ ነው ያለው። ሪፕላይ ራሱ አላረኩለትም በዛ ጊፍት በሰዓቱ ማለት ነው። ምክንያቱም ምን እንደሆነ ታውቃለህ፣ ያን ነገር አሁን እዛ ጋር እንትን ባደረገው ኢኒሺየት የምታደርገው ኮንቨርሴሽን ይኖራል። ገብቶሃል አይደል? ምላሽ በምትሰጥበት ጊዜ የሆነ ተስፋ ልትሰጥ ትችላለህ። ገብቶሃል አይደል? የሆነ ሴትል ዳውን አድርገህ
ይሄንን ውሳኔዎች ወይ ይሄን ነገሮች ያደረኩበት ምክንያት ይሄ ነው ብለህ ማብራራት ይኖርብሃል። በዛ ሰዓት ደግሞ ያ ነገር ሲሆን እንኳን ላይክ ኤክስፕሌን ማድረግ አልነበረብኝም ብዬ አስቤ ነበር። ግን ኮምፕሊትሊ የሆነ ታይሙ ሲደርስ ያን ነገር እዚህ ቁጭ ብለን እናወራበታለን ብዬ ግን አስቤያለሁ። ምክንያቱም እንደዚህ ኮምፕሊትሊ ህይወት የማውጣት አይነት ሴት ስላለች ማለት ነው። በጣም ደስ ይላል። ጥሩ ስቶሪ ነው። እዚህ ስቶሪ ላይ እኛ እንትን ትንሽዬ ሮል በመኖሩ በጣም ደስተኛ ነን። ሶ አሁን ያ ገርሞኛል። በጣም የመጀመሪያውም ሰው ነህ እንደዚህ አስደሰትከን። እኛ ራሱ ልባችንን ተደሰትን እና በደስታችን የምንቀጥልበት ይመስለኛል። እና ላይክ ኦኬ ያን አይነት ቲም ስላለው ኦልዌይዝ ላይክ ሪሌይ ማየው ነገር ቢኖር እሱ ነው። ለምን ስቶሪዎቹ አንዳንዴ እነዚህ ሰዎች ለምን እንደዚህ ይወስናሉ ምናምን ብዬ አስባለሁ። ግን ያው everybody is entitled to like their own opinion and decisions. Yeah, you're right. Yeah. ስለዚህ ያው እኔ ላይ ሲደርስ now I know. I know what's up. ስለዚህ አሁን በጣም ስለ ላይክ ከጠበቅነው አወራር በላይ ነው የነገርከን እውነታ መናገርና ስለ በጣም ደስ በሚል ሁኔታ ነው የገለጽክልን፣ በስርዓት ነው ያስረዳህን። አሁን ግን ለምሳሌ እዚህ ጋር ብትኖር ከኛ ጋር ብትኖር ብለህ አስብና ምን ልትላት ትችላለህ? ሰዓት ኦኬ ቀላል አይደለም። አስብና ችግር የለም ተረጋጋ። እኮ ቀላል አይደለም ስለ ላይክ ኖርማሊ አላረለ አውራለሁ ብዬ ያስቀመጥኩት ነገር ስለሆነ በቅጽበት መልስ ለመስጠት ምክንያቱም አሁንም የሆነ ነገር ብል ቴክ ታደርገዋለች ብዬ አስባለሁ። ግን ላይክ ለእናንተን ጥያቄ አትሊስት በተወሰነ መንገድ አድሬስ ለማድረግ እርግጠኛው ነኝ የምነግርሽ ነገር እየሰማች ከሆነ sometime hopefully like this year maybe ፓስካ አዲስ አበባ ስመጣ አሁን ሌላ ቦታ ላይ ስለሆንኩ ማለት ነው ላይክ እግዚአብሔር ጋር ላይክ ቁጭ ብለን የምናወራ ደስ ይለኛል። አሁን እዚህ ላይ ይሄ ነው ብዬ መናገር ግን ያን ነገር አድሬስ ማድረግ እፈልጋለሁ። በጣም ደስ ይላል። ላይክ this much effortም ደግሞ አውጥተሽ ላይክ ለመናገር እና ላይክ ማድረግ ቀላል ነገር አይደለም። ከሰው የሚጠበቅ የሆነ አንዳንዴ እና ማናስበው ታይም አለ አይደለ? ግን አክኖሌጅ ማድረግ ያስፈልጋል። ስለዚህ ላይክ ያንን ነገር በማክበር እንኳን እግዚአብሔር ከፈቀደ ላይክ in the next 2 weeks ተገናኝተን የምናወራው ደስ ይላል። በጣም ቀጣዩ ጥያቄያችን ካፋችን ላይ እንዲህ መልሰዋል። በቃ ምንም አያስፈልገንም። ይሄንን የምትገናኙበት ሰዓት ላይ ደግሞ ለእኛ ቀድማችሁ አሳውቁንና ግብዣው በእኛ ነው፣ ሙሉ ወጪ በእኛ ነው የሚሆንላችሁ። ሙሉ ወጪ ግን ተው አረ እንዳያሳስ ቦታ እንዳልወስዳት ችግር የለም። ስልክ እንቀይራለን እንከዳለን። እንደዛ ካርክ ቪዛ ምናምን እንዳላስቆርጥ እንዳያሳስብሽ ብቻ። ዋናው ነገር በጣም ደስ ብሎናል። አይ ቲንክ በእንተ መልስ በጣም ደስተኛ የምትሆኑ ይመስለናል። አዎ እንግዲህ ሜቢ ያው ለእናንታችሁ ምክንያቱም እንደ ሌላው ሰው እዚህ ጋር እንደምንሰራው ሰው አንድ ዴት አይደለም የሚወጣችሁት በፈርስት ዴት ምናምን አይደለም የተለያያችሁትና እንደ ፈርስት ዴት እንደተለያየ ሰው ማገናኘት ምናምን አያስፈልግም። እናንተና አንተ እንዳልከው በዚህ 2 ሳምንት ውስጥ እንግዲህ ጥሩ ሪፖርት የምታቀርብልን ይመስለናል። ግን አሁን ለ1 ደቂቃ አውሩ ከተቻለ ፍቃደኛ ከሆንክ ከሆነች ግለጪ። ማሻል ኦኬ መስመር ላይ እንግዲህ ሰምተሻል መቼስ ሆፕፉሊ ናይስ ሶ ለፋሲካ አካባቢ አሁን አዲስ አበባ ውስጥ አይደለም ያለው፣ ሲመለስ ሊያገኝሽ ይፈልጋል። እኛ ደግሞ ያንን ስትገናኙ ስፖንሰር ማድረግ እንፈልጋለን። እዚህ ላይ ምንድነው የምትይኝ? ስሜት አይሆንም ማለት ቢያንስ ማውራት የሚባለው ነገር ለሱ ኦፕን አፕ ማድረጉ ማለት ነው። ኦኬ ናይስ በጣም አሪፍ እንትላለህ። የቀረውን እራሳቸው በደንብ ያው ለኛ እዚች ያለው ነገር ምክንያቱም አሁን እሱም ይከታተላል መስመር ላይ አለ አይደለ? ነው እየሰማሁ። ያው እንግዲህ የውጭውን ሾውን ታውቀዋለህ በደንብ። ሁሌ የሚሰማበት ነገር ጭቅጭቅ፣ የሚያስቅ ነገር ጭቅጭቅ ነው እና ይሄ ደግሞ ለሾዋችን የመጀመሪያው የሚያስደስት ኤፒሶድ ነው የሚሆነውና ያው ሌላውን ነገር ራሳችሁ ተነጋገሩበት። ግን ደግሞ ለኛ ሾው አሁን ላይ እየሰማች ነው።
ምን ትላለህ? የመጨረሻ ነገር I think like አሁን ቢሮ ነው ትወጣለች ብዬ አስባለሁ እና like I think ቤት ስገባ ሬስት አድርጋ like እስካሁን ያሰበችው ነገር ካለ ምናምን ነገር it's just like time resolve ያደርገዋል ምንም ነገር እውነት ነው እና hopefully like ስላከበረችኝ አመሰግናለሁ በእናንተም ፊት የምሬን ነው because እኛም በጣም to have like someone like የሚያስብልህ ሰው ማግኘት እውነት ነው እና የሚያስታውስም ሰው ማለት በእጅ ያለው ወርቅ ነው ስለዚህ yes እና ያ አመሰግናለሁ በጣም እኛም በጣም እናመሰግናለን ፈቃደኛ ስለሆናችሁ ሁለታችሁም እንደዚህ በደንብ በትክክል ግልጽ ሆናችሁ ስላወራችሁ ከዚህም በኋላ ደግሞ ሆፕፉሊ በደንብ ኮሙኒኬት አድርጋችሁ እንደዚህ ከኮሙኒኬሽን እጥረት ምክንያት የሚፈጠር ክፍተት እንዳይኖር ተስፋ እናደርጋለን በጣም እናመሰግናለን በጣም እንወዳችኋለን እንግዲህ በደንብ ተነጋገሩ ደስተኛ ነን በጣም እናንተ ጋር ስለደወልን በጣም ደስተኛ ነን በእውነት ይመቻችሁ ደስ ብሎናል አንተ like ከስራ ወጥቼ like የሆነ በጣም ሙቀት ነው ድሬዳዋ ነው ያለሁት እና የሆነ ተግብዬ ቀዝቃዛ ውሃ እየጠጣሁ ነው የደወላችሁ ስለዚህ ይሄ ደግሞ ሞራ ቀዝቅዞኛል ዋው አስደሳች ይመችህ ወንድማችን ደስ ብሎናል በጣም ስትመጡ እንግዲህ በሰላም ወደ አዲስ አበባ ተመለስ አሜን እግዚአብሔር ካንተ ጋር ይሁን ሰላሙን እናመሰግናለን ቻው ቻው ተመልካቾቻችን በጣም ይገርማል የመጀመሪያዎቹ ቆይ አንድ ያስደስተን ነገር ከመጀመሪያው ያቀነ በጣም ልባችን የተደሰተው እንዴ ማርከስ ያለው ማይክ እየሰማ ነው የትናንት ልጅ እሱ ነው ማርከስ ጋር ምን ወስደው ነው አንደኛ ነገር ሁለተኛ በእውነት አይ ይሄ ጨዋታ ነው ግን በጣም ነው ደስ ያለን በጣም እውነት ከልቤ ትናንትና ስታወራን ላይክ ከልቧ በስርዓት ቁጭ ብላ ነበር እንትን ያለችንና ጄኒዊን ነገር ይመስላል ሆፕፉሊ ወርክአውት ያደርጋል እንወዳችኋለን እንቆቅልሾች ነበር አፕዴት እናቀርባለን ደግሞ እንወዳችኋለን የመጀመሪያ ፍርታ ሰላም እንዴት ናችሁ እንቆቅልሾች ነን እንግዲህ ተመልሰናል በሌላ ታሪክ እንግዲህ ግን ኮሜንት ላይ ብዙ ሰሞኑን አልተደራረበብም አንድ ሴት እስኪ ዝም ብላችሁ ሞክሩ ጨምሩበት ምናምን ዛሬ ከከባድ እንግዳ ጋር ተከሰትና በቃ አንድ ቲክቶከር አለች የሆነች መልካም ምናምን ነገር በጣም ጎበዝ ልጅ ናት እስኪ በቃ ትመጣለች የሳይ ገብተናል ከናት ውብ ጋር ነን ዛሬ ከናት ውብ ጋር ፎሎ እያደረጋችኋት ገብታችሁ አዎ ባካችሁ እንግዲህ መዛሬ ደግሞ አዲስ ባለ ታሪክ አለችን መስመር ላይ ትገኛለች እስኪ እሷ የምትለው ነገር እንሰማና ምን እንደምትለን እንሰማለን እሺ ቀጥይ ምንድነው ታሪኩን እስቲ ንገሪኝ ባጭሩ ታሪኩን ባጭሩ ታስረዳት የዛሬ አመት አካባቢ እሺ የመጀመሪያ ዴት ቀን የገጠመኝ ነገር ከጓደኞቼ ጋር ነበር ሄድኩት በቻት ነበር የተዋወቅነው ከሱ ጋር እሺ ያው ብቻ ሜል ስለከበደኝ ከጓደኞቼ ጋር ነበር ሄድኩት ወደ ቤተል አካባቢ የሆነ ካፌ ላይ እሺ ከዛ ያው ከጓደኞቼ ጋር አስተዋወቅኩት ቁጭ አልኩኝ ፈለጉትን ተጠቀሙ ምናምን አለ እሺ ብለን መጠቀም ጀመረኝ ስልክ ተደወለልኝ ብሎ ወጣ እሺ ከዛ ተደውልለት አላነሳም እሺ በደውል አያነሳም ከዛ አንዷ ጓደኛዬ ደግሞ አጋጣሚ እዛ ካፌ ውስጥ ተሳቀው ተዋየችና ሄዳ እንደዚህ ተፈጥሮ ነው ብላ ከሱ ብር ተቀብላ እንግዲህ ከፋፍለን ወሰናል የኛ ጀግኖች እሺ ለምንድን ነው ጓደኞችሽን ይዘሽ ሄድሽው ሲጀምር መጀመሪያ አይ እንደዛ ይዤ ሄድኩበት ምክንያት በመጀመሪያ ደረጃ አላውቀውም ከቻት ውጪ ማለት ነው ማንነቱን ለማወቅ ያህል ነበር ግን እሱ እንደዚህ አይነት ነገር አድርጎ እንግዲህ ሄደ ኦኬ ስለዚህ አሁን አንቺ ለኛ የነገርሽ ሰከንዴት ፈልገሽ ነው ወይስ ምክንያት ፈልገሽ ነው ያው ሰከንድ ዴት ቢኖር አሪፍ ነውና ምክንያቱም ባቀው በዛ የቀረበትን ምክንያት ባቀው ደስ ይለኛል ድጋሚ አራስ ሴት ይዘሽበት ልትሄጂ ድጋሚ አራስ እንደዛ ሳይሆን ምክንያቱም ማወቅ ፈልጌ ነው የዛን ሄዶ የቀረበት ምክንያት ከጓደኞቼ ጋር ለሄድ ነው ወይስ ያልተመቸው ነገር አለ ያን ማወቅ ስለምፈልግ ሰከንድ ዴት ቢኖረኝ እድሉን ቢሰጠኝ ደስ ይለኛል ናይስ ስለዚህ ጠይቀዋ ልጁን እናስገባውና አንቺ እናንተ ምን ይመስላችኋል ራሳችሁን አስተያየት መጀመሪያ ከመደወላችን በፊት አንቺ መጀመሪያ በሴቷ ምን ታያለሽ እኔ ያው አራት ሆኖ ስለሄዱ ይመስለኛል በጣም ነው የሚከብደው ይመስለኛል አይደለ ግን ደግሞ ለአንድ ሰው ብቻ የሚሆን ብር ይዞ ሊሆን ይችላል ሄደው ልጁ እሷ
ተዘጋጅቶ ምን የአራት ወድ ቀለብ ተዘጋጅቶ ነው የሚሄደው። ለማንኛውም ተመልካቾቻችን እየደወልንለት ነው። እስኪ እንግዲህ ምን እንደሚለን እንሰማለን። እንግዲህ የሚሰልባት ሁሉ ላይ ይመስለኝ እኔ እስቲ በጣም ራስክን አሁን በሱ ቦታ አድርገህ ማሰብ ነው ያለብህ። ቅሌት እኮ ነው። አሁን ሳይከፍል ቢሄድም እኮ እሱ ነበር ቅሌት የሚወድቀው። ሄሎ ሄሎ ሄሎ፣ ሰላም ነው? ሄሎ ከእንቆቅልሽ ከሚባል የቲክቶክ ቻናል ነበር የምንደውልልህ። እንትን ሰከንድ ዴት አፕዴት ነው የምንሰራው። ሰዎች አንድ ዴት ላይ ከወጡ በኋላ ድጋሚ መገናኘት ሲያቅታቸው፣ ያንን ሰው ማግኘት ሲያቅታቸው ምናምን ይደውሉናል ለኛ እና እኛ እንጠይቅላቸዋለን ለምንድን ነው መገናኘት ያልቻላችሁት ብለን። እንቆቅልሽ ነው የምንባለው። ሶ ከዚህ በፊት ባል ልጅ ጋር ወጣሃል ዴት? ምን አይነት ልጅ? በጣም ይገርም ነገር ተቆላምጦ ነው። እሺ ከአንድ አመት በፊት ምናምን ቤተል አካባቢ ነው ያገኛት። ከጓደኞቿ ጋር ነው የመጣችው። አስታውስካት አሁን? ኧረ ሳቅ። እሺ እሷ አሁን ለምንድን ነው ሰከንድ ዴት ልንወጣ ያልቻልነው ከዚህ ልጅ ጋር? ስደውልለት አያነሳም፣ ላገኘው አልቻልኩም፣ ለምንድን ነው ማንገናኘው ብላለች። እና ለምንድን ነው እስቲ ንገራት። ምንስ ተፈጥሮ ነው የሚለውን ነገር ማወቅ ትፈልጋለች። በጣም አስደሳች። እንዴት ነው እንትን ይባላል ነው ይለቀቃል ነው? ሪካርድ እየተደረገ ነው። የምትናገረውን ነገር በደንብ አስብበት። አይ ከስም ጋር እየጠራልኝ ስለሆነ ብዬ። እሺ ችግር የለውም፣ እናጠፋዋለን፣ እናስተካክላለን፣ ችግር የለውም። አይ እሺ እና ምን ነበር አሁን ለምንድን ነው ሰከንድ ዴት ልትወጡ ያልቻላችሁት? ለምንድን ነው ልታገኝክ ስትፈልግ ያላገኛት ወይም ስልክ አታነሳ ምናምን? የሰራው ስራ አለ ሳቁ ራሱ ትንሽ የተፈጠረው ነገር ትንሽ ያስቃል። ለዛ እሺ ምን አንተ የአንተ ሳይድ ኦፍ ዘ ስቶሪ እንገረን ከመጀመሪያ ከሱ ፐርስፔክቲቭ። ልጅቷን ተግባብተናል። አዲስ ላይ ነበርን ታጥናረግ ማለት ነው። እሺ ግን በአካል ስንገናኝ ጀማው ነው የሚመጣው። እሺ የመጀመሪያው ችግር እሱ ነበረ። ወሳኝ በቃ ፊት ለፊት ሰላም ስትል ያው የምታየው ይሄንን ነው። ከኋላሽ ያሉት ምንድን ናቸው? ደስ ይላል። ቆይ ስማኝማ ቆይ አሁን መጀመሪያ እሺ ስትገናኙ በጀማውና መጣች። የመጀመሪያ ሪአክሽን ምንድን ነበር? የመጀመሪያ ሪአክሽን አልገባኝም ይሆናል ሴት መሆኑን ለማየት እና ብቻ የሆነ የተለመደ ነገር አለ። በፊት ሃይስኩል ላይ ምናምን እንዲ ብቻዋን አትመጣም። እሺ አንዳንዴ ሊያጋጥም ይችላል። ወክ ስታደርግን ምንም እንደዛ አይነት ቫይብ ነገር መስሎኝ ነበር። አትሊስት የሆነ አገናኝተውን ፈት ሊሉ ነገር አለ። ግን እሱም ቢሆን ትንሽ አኮርድ ነው፣ አልገባኝም። ግን ብቻ ተቀላቀልን። ስንሄድ አብረን መጣን። የሆነ ቤት ቁጭ አልን። ከዛ ያለው ድባብ ባየው ማን እያስጨነቀኝ መጣ። ከዛች ብዙ ጠጡ ሲዱር ሚሽኮረም ነው የሚለው እሺ ቀጥልልኝ በእናትህ። እና ብቻ የሆነ ያለው ድባብ ደስ ስላላለኝ በዛው እኔም ጣስኩ ማለት ነው። ቆይ ሳትነግራት ለእሷ ሳትነግራት ነው። ጋይስ እንግዲህ ስልክ ተቋርጦብን ድጋሚ ደውለንላቸዋል። ቀጥል። ምን ላይ ነበርን መሰለህ? ባየው እነዚህ ልጆች ሊሄዱ አልቻሉ፣ የሚግደረደሩም አልነበሩም አልከን እና እኔ ፈዳልኩኝ አልከን። አዎ ማን እንዴት ጨነቀኝ። ሁኔታቸው ደስ አይል። እሺ እሷታችን ጓደኞቿ ማለት ነው ይወድባል። ኦኬ ስለዚህ ታላለኝም። እሺ ቆይ እንደዛ ከሆነ አሁን ለምሳሌ ስለ
ብዙ ሆነው መጡ። እሺ እንረዳሃለን። ግን ደግሞ ሀቢቢ ብዙ ብር እኮ ነው የከፈሉት መሰለኝ። በልተዋል ብዙ ነገር። ሰው አግኝተው ነው የከፈሉት። እኔስ አይ አንቺም እኔ አሁን እረዳዋለሁ። ይሄ ልጅ ለምን ሊያስከፍሉኝ ነበር አመጣጡ ነው አይደለም። 4 ሰው መጋበዝ ይከብዳል ወይ? 4 ሆኖ ከመጡ አይቀር አንድ ሰው ብቻውን የመጣው ነው መጋበዝ ያለበት። እኔ ብዬ የማስበው እንደዛ ነው። አይነት ምግብ ታዞ ከባድ ነው። እሺ ስለዚህ ቤት ተብሎ መጥቶ ደግሞ ማህበረሰብ ጋር መምጣት ከባድ። አይ ግን እናስረዳውና በስርዓት እሷ እንዳለችን ከሆነ ያው ለሴፉ ብላ የመጀመሪያ ሰው አታውቅም ማን እንደሆንክ ለሴፍቲ በሚለው ነው እሷ እንደዛ ተሰብስባ ይመጣል። ግን ደግሞ ለሴፍቲም ተብሎ አይደለም። ሌላ ቴብል ላይ መቀመጥ ይችላል። ሌላ ቴብል ላይ መቀመጥ ይችላል። ለምን እንዴ ለመደብደብ ነው ኬሱ በማንዴት ይመጣል። ለመደብደብ እሺ ከዛ ውጪ ግን ብዙ እንትን የለውም። ቆይ መጀመሪያ ስለዚህ ምን ትያለሽ? ማለት እኔ እንጃ እሱ እንዴት እንዳሰበው። ለምሳሌ ብር ላንይዝ እንችላለን። እሺ ያለውን ነገር ቢያንስ የመጀመሪያ ቀን ነው ብሎ መረዳት ነበረበት ብዬ አስባለሁ። ስልክ ላውራ ብሎ በዛው ከምሊ ወይ የረሳኝ ኤሌመንት ስልክ ላውራ ብለን የወጣው። አዎ ልክ ስልክ ላውራ ብለን የወጣው እና በዛው ሄድክ በቃ። ሄድኩ። ምን ትያለሽ? ማለት እኔ ያሰብኩት በዛ ሰዓት ጓደኛዬ የምታውቀው ሰው ባታገኝ በቃ ለሊት ሙሉ ቋት እናደርግና ነበር ማለት ነው። ከባድ ነበር። አንተም በጣም ለክፉ አጋልጣቸው ነው። በዚህ ልክ አልጠበቅኩም ነበር። በስመ አብ። ከዛ በኋላ ግን ትደውልም አያነሳም። ላገኘው ሞክሬ ነበር፣ አልፈለገም። ኦኬ ስለዚህ እና እኔ ምክንያቱም ማወቅ ፈልጌ ነው ዛሬ እናንተ ጋር የደወልኩት። በጣም አሪፍ። አሁን እኛ እሱን መጠየቅ አሁን የኛ ስራ ነው። የሰማህን ነው? አሁን እሷ ከጓደኞቿ ጋር የመጣችው አንተን ማንነትህን ለማጣራት ወይ የሆነ ታውቃለህ፣ ጊዜውንም ታውቃለህ። ሴፍ ያልሆነ እንትን ነው ለእህቶቻችን ምናምን። ስለዚህ ሴፍ ለመሆን ብላ ነው። እና ደግሞ ይሄ እንደዚህ ይከሰታል ብላ አላሰበችም። በዚህ ደረጃ ትልቅ ችግር ይሆናል ብላ አላሰበችም። እና በግልጽ ብትነግራቸውላ እዛው ጋር የሆነ ነገር መፍታት ልትችሉ ይሆን ነበር። አናውቅም ግን አይዘር ወይ አሁን ይሄ የተከሰተው ተከስቷል። አንዴ ተከስቷል። ሁሉ ጊዜ ሾዋችን ላይ ምክንያቱም ከነገሩን በኋላ ሰዎች ያላገኙበትን ምክንያት ከነገሩን በኋላ ከሱ አልፎ ድጋሚ ሌላ እድል ሊሰጡት ከፈለጉና የሚመቻቸው ከሆነ እንጠይቃለን። እና ሌላ ዴት ለመውጣት ሁለተኛ ዴት ለመውጣት ፈቃደኛ ነህ? ቆይ ግን ይቅርታ እንደ ሴት እሷ ምን ትላለች? መጀመሪያ እንደ ሴት እሷ ምን ትላለች? ሰምተናል ያንቺን ሀሳብ። አሁን እኔም አሁን እንደዛ ያረኩበት ጊዜዎች አሉ። ገባ 4-5 የሄድኩበት ጊዜ አለ። ግን ተው ሴቶች ተው እንዳለችው እንትን ለማለት ነው። በሱም ሳይድ ደግሞ ስቴት ደግሞ ከባድ ነው። ይሄ ከሌለው ምን ማድረግ ይቻላል? ግን አትሊስት ማድረግ እኔ አላውቅም። ብቻ እሱም ቦን ቢያረግ ደስ የሚለኝ ወይም ታውሆን ቴክስት ቢያረግልኝ በቃ ወጥቻለሁ እንዲህ ስለሆናችሁ ቢል ቢያንስ ቴክስት እንኳን ብታረግ ጥሩ ነበረ ለሷ ቢያንስ። ግን ካለው ድባብ አንፃር እንዴት ቢያስደነግጡ ነው? ተገቢ ነው ብለህ ወሰንክ እዛው ጋር? እንዴት ቢያስደነግጡ ነው? ባይሆን አሁን ተረዳኝ እስኪ። አሁን አንድ እኮ ጓደኛ ይዛ ብትመጣ ኖርማል ነው። ተረዳኝ። ሰብሰብ ብሎ ሲመጡ ግን ምንድን ነው ይሄ ነገር? ግራ ያጋባል። እንዴት ነው አልታ ሰው አድቫንቴጅ ይመስላል። ግብዣ ዲገር ናቸው እንዴ ብለህ አሰብክ አንተ? ዴት ነው እንጂ የጠራሁት ልጋብዝ አላልኩም። ደግስ አይደለም አልክ? ይመች። እሺ ስለዚህ እኔ አልገባኝም ብቻ የነበረው ድባብ እኔም ግራ ስለገባኝ ነው ወደ ወሰንኩት። አይ በቃ የፈጠነ ውሳኔ ነው እንግዲህ ተረድተናል። እኔና ናቲ ቢያንስ ተረድተናል። ሴቶቹን እኔ እንጃ እሺ ስለዚህ ግን አሁን ቀጣይ ሁለተኛ ዴት ለመውጣት ፈቃደኛ ነህ?
እንዴት እንደባለፈው አይ ሁለተኛ ዴት ለመውጣት ካሰባችሁ ሲጀመር እኛ ነን ስፖንሰር የምናደርገው። ስለዚህ አያሳስብክ። ሙሉ ሾው ነው ስፖንሰር የሚያደርጋችሁ። ግን እንደዛ መኖር አጥቶ ነው መምጣታችን። ለአራተኛም አንጋብዝም። ጸጣልሽ ምን ነው? እሺ ስለዚህ ልጅቷ ተመችታለች። ብቸኛ መጥፎ ነገሩ ለአራት መምጣታቸው ነበረ። ስለዚህ ሌላ እድል አግኝተናል። በጣም አስደሳች። ስለዚህ ከአንድ አመት በኋላ ድጋሚ ሊያያት ነው ማለት ነው። ሰምተሻል? አዎ እየሰማሁ ነው። ስለዚህ አንቺስ ፈቃደኛ ነሽ በደንብ ማለት ነው? ማለት በሁለቱም ጋር የሆነ እንትን የሚል ነገር ነው ያለው። ምንም ችግር የለውም። ስለዚህ በቃ እናመቻቸዋለን። ይመቻቸው። ስለዚህ ሾዋችን ላይ የመጀመሪያ ሰዎች ተጋባዥ ሊሆኑ ነው ማለት ነው። ሁለተኛ እነዛ ገና አልመጣም ከክፍለ ሀገር። ኦኬ ስለዚህ የመጀመሪያ ሰዎች ምን እሱን በቃ በኋላ እናገር። እሱ ሌላ ቦታ ነው። በአንተ ግብዣ አይደለም ስትባል ቦታ አለች። እናመሰግናለን። ሪምንም እናመሰግናለን በጣም ስልኳን አንሳላት። ከዚህ በኋላ ስልኳ አለ አለ ስልኳ። እሺ ሁለታችሁን እናመሰግናለን። ቴንክ ዩ። እንግዲህ ተመልካቾቻችን ሴኪዩር አድርገነዋል የዛሬውን። ዛሬ ባይሆን ተሳክቷል። ግን በጣም አይስሮች ጋር በጣም የሚያስቅ አራት ነው። እንደዚህ ደግሞ ስታስበው አላ አይደለም ማስለሽ ላይክ አራት ሰው ይከብዳል። አራት ፈለገ ቢሆን አራት ሰው ይከብዳል። እንዴ ልጁ ለአንድ ዴት ለአንድ ሰው ጋር ለመጋበዝ ማድረግ ይችላል። ሌላ ቴብል ላይ ሆነው መቆጣጠር። ብቸኛው ኢሹ ደህንነቱ ብቻ ከነበረ አንድ ሰው ማድረግ ይቻል ነበር። አንድ ሰው ወይም ደግሞ ሌላ ቴብል ላይ መቀመጥ ይቻል ነበር። ግን እስኪ እናንተ ምን ትላለህ? እኔ ወፍ ጥሩ ሰው ነው እንዴ? ጥሩ ሰው ልጅ በጣም ከአመት በኋላ እንደው እንደዚህ ማድረግ ግን እውነት የምናከብረው ነገር አመት ምክንያቱም ለማወቅ ብትደውልም መቼ ይሄ ልጅ ግን መልኩን ብናቅ ጥሩ ነበር። እኔ ባቦት እኛ እናውቃለን፣ ተመልካቾቻችን ያውቁት። እናዝናለን በጣም። እንግዲህ ብቻ እንወዳችኋለን። እናንተ ሀሳባችሁን ስትበት እንቆቅልሽ ይመቻችሁ። የሳይ ቴንክ ዩ። ሌላ ዴት ትወጣለህ ያልኩት አወገዘኝ። ውጉዝ ከማአሪዮስ ነው ያለኝ። ሰላም እንቆቅልሾች ነን፣ ተመልሰናል በሌላ ታሪክ። አይኖ ብዙ ኮሜንቶቻችሁ ላይ ሁለቱን ማገናኟቸው እያላችሁ ነው። ግን ብዙ ሰዎች ኮምፎርታብል አይደለንም ለማውራት ምናምን እያሉ ስለሆነ የሚፈሩ ሰዎች አሉ። ሶ እናንተም አበረታቱልን እና ደግሞ ፈቃደኛ የሆናችሁ ደግሞ እስቲ ባካችሁ ገብታችሁ ፎን ኮሉ ላይ የምትሳተፉ ሰዎች በደንብ ታሪካችሁን እየላካችሁልን አይደለም። ሶ አሁን ግን ይሄንን አሁን የምናስቀምጥላችሁን ቴክስት የላከንልን ልጅ እዚጋ የምናስቀምጠው ቴክስት አለ። እሱን ያረገልን ልጅ ጋር አሁን ልጅቷ ጋር እንደውላታለን። ያው እሱ በጣም ምን ዛሬ ጭራሽ አልፈልግም ካለበዚህ ይቅርብኝ ሁላ ነው ያለው። በጣም አልፈለገም ማውራት። ስለዚህ እሷ የምትለን እንሰማለን። አሁን ሄሎ አቤት። ሰላም ሄሎ። ማን ነበር? ከእንቆቅልሽ ከሚባል የቲክቶክ ቻናል ነው የምንደውልልሽ። ከምን? እንቆቅልሽ ከሚባል የቲክቶክ ቻናል ነው የምንደውልልሽ። ቲክቶክ ቻናል? ያ ቲክቶክ ፔጅ። እሺ። እና ምንድን ነው መሰለሽ የምንሰራው ኮንቴንት እንቆቅልሽ ነው? ያ እንቆቅልሽ ያ። እሺ ምን መሰለሽ የምንሰራው ኮንቴንት ምን መሰለሽ፣ አይ ዶንት ኖ የምታውቂው ከሆነ ሰዎች ዴት ከወጡ በኋላ መገናኘት ሲያቀታቸው እኛ ጋር ያንን ሰው ማግኘት ሲያቀታቸው እኛ ጋር ኮንታክት ያደርጉንና ለምንድን ነው ያ ሰው ጎስት ያደረጋቸው የሚለውን ቼክ እናደርግላቸው። ሰከንድ ዴት አፕዴትም ነው ያ ኤግዛክትሊ። እሺ ኦኬ። ሶ ባል ሰው ታስታውሻለሽ? እሱ ነበረ ቼክ እንድናደርግለት እንትን ያለን። አሪፍ ጊዜ ያሳልፈናል ብዬ አስቤ ነበረ የተወሰኑ 1-2 ዴቶች። ከዛ በኋላ ግን የተከሰተውን ታሪክ አንቺ ትነግሪኛለሽ ወይስ ያንቺን ፐርስፔክቲቭ እንስማው? I don't get it. ለዴታችን ነው የምነግርሽ? ስለምንድን ነው? ላይክ በሱስ 4-5 ወር ይሆናል። ያ ትክክል ነሽ። እሱንም ነግሮናል። ያ ትክክል ነሽ።
ሶ ለምንድን ነው ሌላ ዴት ያልወጣች ወይ ደግሞ ለምንድን ነው ሊያገኝሽ ሲሞክር ሊያገኝሽ ያልቻለው? ማወቅ ስለፈለገ Is this being recorded? ፊል ፍሪ እና ፈታ ብለሽ ንገሪን ያንቺን ፓርት ኦፍ ዘ ስቶሪ ለምንድን ነው? Okay, so from the start ነው how we met ምናምን ወይስ our last date እንዴት እንደነበር? I don't get it. I'm sorry. ደስ ያለሽን ማለት ከመጀመሪያ ብትጀምሪ ደግሞ እኛ በጣም ደስ ብሎ ነው የምንሰማሽ። Okay, well, I mean, he texted me እንትን ላይ Instagram ላይ. Okay. ከዛ እኔ I posted የሆነ ስቶሪ ነበረኝ I think የአርሰናል ስቶሪ or something. የአርሰናል እንደሆንሽም ተነግሮናል። Yeah. ከዛ he texted me and then we started talking. We talked for a while. ከዛ we went on a couple of dates. እሺ ከዛ I met his የሆነ ቀን I met accidentally I don't know intentionally accidentally አላውቅም ግን I met his brother. ከዛ I actually know his brother. We hooked up a couple of times ከልጁ ጋር ከወንድሙ ጋር and I didn't think it was appropriate for me to ከወንድሙ ጋር ያለሽ ስቶሪ ምንድን ነው? ስሚኝማ እንደተነገረን ከሆነ ማለት ነው እንደተነገረን ከሆነ አሪፍ ታይም አሳልፋችኋል። ግን ሳይታሰብ እንደነገረን ከሆነ ከወንድሙ ጋር ተገናኛችሁ። ከወንድሙ ጋር according to him እሱ ላይክ ሰፈር ውስጥ ስለሆነ ነው ያገኘው እንጂ ፈልጎት አይደለም። እና ደግሞ ከዛ በኋላ እሱ ግራ የገባውን ማታ ላይ ላይክ አሪፍ ታይም ያሳልፍነው እነዚህን ጊዜያቶች አሪፍ ታይም አሳልፈናል። ግን ማታ ላይ out of nowhere በቃ ቴክስትም ስልክላት አልመለሰችልኝም። ስደውላትም ማንሳት አልቻለችም። ብዙ ታይም ሞክሬላታለሁ አላነሳችልኝም። ኢቭን በቃ ከዚህ በኋላ እኔ መጠየቅ ስለማልችል ክሎዥር ነው የምፈልገው። ምክንያቱ ምንድነው? መጥፎ ነገር አድርጌያለሁ ወይ? እነዚህ ነገሮችን ማወቅ ይፈልጋል። No, እንደነገርኩ ነው ለኔ I thought it was going to be it is በጣም awkward for me to know his brother መጀመሪያ to hook up with his brother መጀመሪያ and then him next. ስለዛ I didn't want to come between them in any way. ለኔ it was weird. I didn't even know how to explain it. I don't know ወንድሙ ነግሮት ሊሆን ይችላል አላውቅም to be honest. Okay, ግን ለኔ it was weird. And that እንዴ እንደምናገርም ግራ ስለገባኝ I just thought it would be fair to leave him alone. Okay, ግን ከወንድሙ ጋር ቴክስት ብቻ ነው ያደረጋችሁት ወይስ ከወንድሙ ጋርም ዴት ወጣችሁ ታውቃላችሁ? We hooked up sometimes ብላለች። You guys hooked up sometimes? ከወንድሙ ጋር okay. Like ሁለት ጊዜ or something. Okay, so ከሱ ጋር ነው ሰከንድ ታፕ ያለሽ? ባይሆን ወንድሙ ጋር ደግሞ ከወንድሙ ጋር ያለሽ? እሺ so the brother closure ነበረ don't worry. Okay. ከአንድ ቤተሰብ ነው ያጠቃሻቸው? አይ እንረዳሻለን እየቀለድ ነው። እሺ አይ ለጨዋታ ነው አውቀን ነው። ሶ ስለዚህ አንቺ ምክንያትሽ ሌላ ምንም ምክንያት የለሽም። ወንድሙ ማወቅሽ ዊርድ ነው which I understand እውነት ነው። እኔም አሁን እህትማማች መቼም እውነት ነው። ስለዚህ ቆይ ያንተን እንኳን እንተው ችግር ያንተ ልታረጋው ትችላለህ። ተው ያንተን እሺ አይ እኔ አይደለሁም እዚህ ጋር ባለ ታሪክ ሶ ይሄ ብቻ ነው ምክንያቱ ሌላ እንጂ ምንም ችግር የለውም ነው የምትይው? ሌላ was good ግን I mean that doesn't seem right Lenny to keep going with him to keep the relationship going. Okay. አሁን ለምሳሌ አሁን በእርግጠኝነት እንግዲህ ወንድሙ ወይ ባይነግረው ይሆናል ሜቢ ነግሮትም ሊሆን ይችላል። ግን ደግሞ አንዳንድ ጊዜ ስቲል ስልሽ የሆነ መናገሩ አይሻልም ብለሽ ታምኛለሽ? ምክንያቱም ብዙ ታይም ደውሎልሻል እንደነገረን ከሆነ አንድ ያንስተሽ አይ ወንድምህንም ስለማውቀው ነው ብሎ መዝጋት አይቀልም ይሻል ነበር ወይስ ባንቺ ሳይድ የትኛውን ፕሪፈር አድርገሽ ነው? ላይክ ጸጥ ማለቱን ፕሪፈር አድርገሽ ነው? እኔ እንትንም ኮንፍሮንቴሽን ምናምን የምሰልፈው አይደለሁም። I would rather avoid it. Okay. ሁለተኛ የነሱ ኢሹ ነው እንጂ የኔ እንትን አይደለም። honestly speaking he knows his brother more than he does me. So ግን ከማን ጋር ዴት እንደወጣ ላያቅ ይችላል። Okay. አይ ከማን ጋር ዴት እንደወጣ ላይነጋገሩ ይችላሉ። ነው ሲታወቀኝ መናገር አልነበረበትም። ጭራሽ ላያውቁ ይችላል። እንደሚያውቅሽ ላያውቅ ይችላል። ደግሞ ሲለንም ወንድሜ ሰላም አለችውና ከዛ ጠፋች ነው ያለን። ጭራሽ አላወቀም። አሁን ራሱ የሚያውቀኝ እኔ ወንድሜ ዴት የሚያረጋትን ሴት አይነግረኝም።
ኦብቪየስሊ ገባሽ? ዊርድ ነው እንደውም አብዛኛው መናገር እኮ አይደለም ግን አሁን አንተ ቤት እያረካት ያለው ሴም ሲቹዌሽን ቢሆን አንተ ብታገኛት ከሱ ጋር ነን ገና ቢ ላይክ ከዚህ ልጅ ጋር እኮ ነገር ነበረኝ ምናምን ብላ አትናገር። አይ ልናገር ትክክል ነሽ። ግን ደግሞ አሁን ለምሳሌ ሊከብደው ይችላል። ታላቅ ነው ታናሽ ወንድሙ? ታላቅ ወንድሙ ነው። ስለዚህ ሊከብደው ይችላል ስልሽ አሁን ሊከብደው ይችላል። ኦኬ ግን ኤኒዌይስ ምክንያቱን ነግረሽናል። ኢትስ ትክክለኛ ምክንያታችን ስለነገርሽን ቴንክ ዩ። ሁለተኛው ጥያቄያችን ደግሞ ምን አይነት ላንቺ አሁን ቆይ ከወንድሙ ጋር ብቻ ግንኙነት ስላለሽ ነው ወይስ ምን አይነት ልጅ ነበር ላንቺ? ጥሩ ነበር። ባይ ዘ ዌይ አንቺን አስካውት ለማድረግ ራሱ 2 ወር አካባቢ ቆይቷል። ሜንታሊ ፋይናንሻሊ ስቴብል ሆኖ ነበር። በጣም ፋየር የሆነች ልጅ ስለሆነች ብሎ አስቢው። Why are you selling him to me? እኔ ሴንድ እያደረግንልሽ አይደለም እየነገርንሽ ነው። ዝም ብለን ግን እውነታውን እየነገርንሽ ነው ያለንን ነው እኮ። እንደዚህ አይነት effort የሚያወጣ ሰው don't you think he deserves better than somebody who went out with his brother? ታዲያ ስንነግሪው ነው ይሄንን ስንነግሪው ነው የባሰ ጭንቁስ ከተትሽው እኮ ልጁን አማጠ ግን ኢትስ ኦራይት። በጣም ዲፌንድ ያደረግነው እሱ ረጃ ሳይድ ያዝ እንዳይመስል ኢትስ ኦራይት ላይክ ዩር ኢንታይትልድ የፈለግሽው የማድረግ መብት አለሽ እና ከብርልሻለን እሱን። ግን አሁን የመጨረሻ ጥያቄያችን ምንድነው? ሁሉ ጊዜ እንደዚህ ካናገርን በኋላ ሰዎችን ችግሩን ከነገሩን በኋላ if they can look past it እና ሰከንድ ቀጣይ ዴት መውጣት የሚፈልጉ ከሆነ እኛ ስፖንሰር እናደርጋቸዋለን። ያን እንዴት I think I've seen this thing before. እና እሱን ነገር ላይክ አንቺ ጋር ፍላጎት ካለ እሱም ጋር ፍላጎት ካለ ሙሉ የእናንተ 2 ሰከንድ ዴት ሙሉ ሾዋችን ስፖንሰር ማድረግ ይችላል። So እኔ ብፈልግ ራሱ እሱ after he knows I had a thing ከወንድሙ ጋር ብፈልግ ይመስላችኋል? ተሳስተው who knows ፍቅር ኃያል ነው ብሏል የሆነ መጽሐፍ ላይ። አሁን ሰከንድ ሌላ እድል ለመስጠትና ከሱ ጋር ዴት ለመውጣት ፈቃደኛ ነሽ? ባንቺ ሳይድ የሱን እንትን ነው እኔ እንጃ I guess አንድ would hurt out። እሺ ናይስ በጣም አስደሳች ነው። ሶ እንትን እንላለን we will set it up እና ዴት ትወጣላችሁ። እሱን ግን የእሱን ነገር መጀመሪያ እንስማና ፕሮባብሊ አሪፍ ልጅ ነች ብሏል። ሊያገኝሽም የፈለገው በጣም ኢትስ ቢኮዝ ሂ ላይክ ዲው አሪፍ ነገር ነው ይሄ። ሶ ሌላ ዴት አናመቻቻለን ማለት ነው which is good። አሁን አልገባኝም ማለት ነው። አሁን ጠይቃችሁ ሰምተናል የምትደውሉልኝ I don't get it። no በቃ already I think we know his answer። እኮ ስለሚፈልግ ነው የደወለልን። የገነታ ምን እንደተፈጠረ ኦፍ ኮርስ ማየቱም አይቀርም። እውነትማ መደበቅ የለበትም ኦብቪየስሊ። ሰከንድ ዴት ሌላ ዴት እኮ ለመሞከር ፈቃደኛ ከሆናችሁ እውነት መነጋገር አለባችሁ ማለት ነው። ፌስ ታረጉታላችሁ። ከሆነ ሆነ ካልሆነም ደግሞ ምንም ማለት አይደለም። ግዴታ ደግሞ ኮሚኒኬሽን ግዴታ ነው። ስለዚህ በጣም ናይስ ቴንክ ዩ ሶ ማች። እሺ no problem thank you። እንቆቅልሽ የሚለውን ገብተሽ ፎሎ አርጊ፣ ፎሎ አስደርጊ ቲክቶክ ላይ እንቆቅልሽ። yes okay I think that actually either I tried የእንትናን I remember the American version የእናንተን አላየሁም። ያ ይሄ የኢትዮጵያ ቨርዥን ነው። ብዙ ሰው እየወደደን ነው። ቼክ አርጊን ገብተሽ። እሺ ቴንክ ዩ በጣም መልካም ቀን ለሁላችሁ። በጣም አስደሳች ነበር። በጣም ጥሩ። እኛ እየቀጠልንበት ነው። ይሄንን ሴኪዩርድ ይላል። ሴኪዩርድ the next date። ቆይ ግን ልጁ ምን ይለናል አሁን? ልጁ ይሄን ሲሰማ ሜቢ ክሎዥር ፈልጎ ይዘንለት ሄደን ልጁ ክሎዥር ፈልጎ ቢሆንስ ምን ታውቃለህ? በግድ ነው የምናስወጣው። አይደለም ቆይ ስሙኝ፣ ክሎዥር ፈልጎ ቢሆንስ? አሁን ይላክ የምሬ ነው። ምን ታውቃለህ? ወፍ እርግጠኛ ነኝ። ካይማ ተበልቷል። ምን አለ ነገራቸው? ራሱ ደውለንለት ነበር ነገር ነውና እና ሌላ ዴት ትወጣለህ ያልኩት አወገዘኝ። ውጉዝ ከማአሪዮስ ነው ያለኝ። ምን አለ? በስርዓት ነገራቸው። ምን አለ? ተበልቷል። እኔ አለላቸው። ምን አለ? እንትን ላይ ገብተው ያንብቡት፣ ካፕሽን ላይ ገብተው ያንብቡት። እንወዳቸዋለን። እንቆቅልሾች ነን።